ዛሬ ይዤላችሁ የመጣሁት ትምህርት የብሉቱዝ ሞጁል ባይሰራ ታገ መስራት እንዳለብን ፊክስ ማድረግ እንዳለብን የተቃጠለውን ለማስተካከል እንሞክራለን። ስለዚህ ይህን ብሉቱዝ ሞጁል አሁን ለክተን የ9 ቮልት ብሉቱዝ ሞጁል ነው። ስለዚህ ቸክ እናደርግና ይበራል። ግን አሁን አይተን በዲሲ ቸክ እናደርገውና ከዛ ማስተካከል የምንችልበትን ቦታ አብረን እናያለን ማለት ነው። አብራችሁ ቆዩ። እዚህ ጋር እንደምታዩት እዚህ ጋር ሁለት ኬብሎች አሉ። ቮልት ኢንፑት ናቸው እነዚህ። አንዱ ግራውንዱ አንዱ ደግሞ ፖዚቲቭ ነው። ስለዚህ እዚህ ጋር በዲሲ እናገናኛለን ማለት ነው። እዚህ ጋር እንደምታዩት ቪሲሲ የሚል አለ እና ግራውንድ የሚል አለ። ቪሲሲ ማለት ፖዚቲቭ ነው። ስለዚህ እቺ ዳረኛዋ ፖዚቲቭ ናት ማለት ነው። እዚህ ጋር በዲሲ ያገናኛለን ማለት ነው። በዲሲያችንን ፖዚቲቭን እዚህ ጋር አደርጋለሁ። ዲሲያችን ላይ 9 ቮልት ከይሄኛው እየበራ አይደለም። ይሄ አይሰራም ማለት ነው። ይሰራ እናደርገዋለን ማለት ነው። ስለዚህ እኛ እዚህ ጋር የዚህ እግር ቪሲሲ የሚጥሏት ችኔት ከአንደኛው ኢንፑት ናት። እዚህ ጋር ይሄኛው ሁለቱ ኬብል የሚገባበት ይሄኛው አራቱ ኬብል ሌፍት ራይት ሳውንድ እና አንቴና ናቸው። እነዚህን አውጣለሁ። አሁን እኛ ፓወር መጀመሪያ መድረሱ ቸክ የምናደርግ። ስለዚህ ሁለት ኬብሎች አሉ እነዚህ እዚህ ጋር እንደምታዩት ሁለቱን ኬብል ስንመጣ እዚህ ጋር ይታያችኋል በደንብ ቪሲሲ የምትለዋ የሚገባ 9 ቮልት ከሆነ ይሄኛው 9 ቮልት እዚህ ጋር እናገኛለን ማለት ነው። ስለዚህ ይሄኛው ከማን ጋር የተገናኘው ከዚህኛው ከአይሲዩ ጋር ከአንደኛው እግር ጋር ኢንፑት ነው ማለት ነው። ስለዚህ ይሄኛው እዚህ ጋር የገባው ቸክ ስናደርግ ቪሲሲ የምትለዋ እዚህ ጋር አለች። እቺ ከዚህኛው ጋር ኮንቲቲ ትሰጣለች። ይሄ ማለት አይሲዩ ግሪ የነበረበት ነው። ይሄ ማለት እዚህ ጋር የገባው ከዚህ ጋር ከዚህ እስከዚህ ነው 9 ቮልት ነው። እዚህ ጋር ምንድነው 9 ቮልት ነው። ስለዚህ እዚህ ጋር ይሄኛው ኢንፑት አለው አውትፑት ነው እዚህ ጋር ነች ቺኔት። እዚህ ጋር ደግሞ 5 ቮልት ነበር የሚመጣው። ስለዚህ ይሄ አይሲዩ ለማይሰራው ስለተነሳ አይሲዩ እኛ ቀጥታ እዚህ ጋር የነበረውን የሚገባውን እኛ እዚህ ጋር ስንሰጠን 5 ቮልት ሰጠን ዲስፕሌይ መብራቱን ቸክ እና እዚህ ጋር 5 ቮልት በዲሲ ሰጠን ቸክ እናደርጋለን ማለት። እቺ ደግሞ ማለት እዚህ ጋር ዲስፕሌይ እንዲበራ ያደርጋል ማለት እዚህ ጋር 5 ቮልት እንሰጠዋለን ማለት እኛ። ስለዚህ አሁን ይሄ እቺን እዚህ ጋር ስለሌለት ከዚህ ጃምፕ አረጋ ሁለቶች ነገሮች እና ይሄኛው ከዚህኛው ኮንቲቲ ስለሚሰጠን ጃምፕ ከዚህ መብየር ይችላል። አሁን አጠገቡ ጋር ስላለ ይሄኛው እና ይሄኛው እንደዚህ መስመር ስለሆነ ከዚህ በጃምፐር አያይዛለሁ ማለት ነው። እንደሚታያችሁ እዚህ ጋር ቺን እዚህ ጋር ጃምፐር በይላለሁ ማለት ነው። ከግራውንድ ጋር መገናኘት የለብንም። ይሄኛው የአይሲዩ እግር እዚህ ጋር ቺኔት እንደዚህ ነበር የምትቀመጥ። ስለዚህ ጋር የሚገባለት ይታያችኋል። ቺኔት እዚህ ጋር የሚገባለት 9 ቮልት ከሆነ 9 ቮልት ነው። እስከ 14 ቮልት ይቀበላል። ስለዚህ እዚህ ጋር ኢንፑት አለ። አውትፑት ደግሞ እዚህ ጋር ነው የነበረ። ስለዚህ እዚህ ጋር የምናገኘው አውትፑት 5 ቮልት ነው። እዚህ ኢንፑቱ 5 ሊሆን ይችላል፣ 9 ሊሆን ይችላል። እዚህ ጋር 14 ማስገባት ይችላል። እስከ 14 ይቀበላል። ስለዚህ ይሄኛው ሬጉሌት አድርጎ በዚህኛው አውትፑት አለው ማለት ኢንፑት በዚህ አውትፑት። ስለዚህ እዚህ ጋር እንደምታዩት እግሩ ጋር እዚህ ጋር የዚህኛው እንደዚህ እንደምታዩት ይሄ ኢንፑት ነው፣ ይሄ አውትፑት ነው። ስለዚህ ሁለቱን ያገናኘው ነው ማለት ነው። ስለዚህ አንስተን አይሲዩን አንስተን ዳይሬክት አደረግን። ዳይሬክት አድርገን የምሰጠው 9 ቮልት አይደለም 5 ቮልት ሬጉሌት የሆነ ቮልት የምሰጠው። ይሄ ከቻርጀር ሊሆን ይችላል ከቦርዱ ጋር ከጂፓሳችን ቦርድ ላይ መስጠት እንችላለን። ስለዚህ እዚህ ጋር ታዩትን ጃምፕ አድርጌያለሁ። እዚህ ጋር 5 ቮልት ሲሰጠው የኛ ይሰራል ማለት ነው። ሁለቱ ተገናኝተው ማለት ነው። ስለዚህ አሁን እኔ እንደዚህ አድርጌ አገናኝቻለሁ ማለት ነው። እዚህ ጋር ቪሲሲ የምትለዋ እዚህ ጋር ከዚህ ጃምፕ አድርጉት መስጠት ግን 5 ቮልት ሁለቱን ነገር አገናኝቻለሁ 5 ቮልት ሰጠዋለሁ ማለት ነው። ስለዚህ ይሄን በዲሲ ይሄን 9 ቮልት የነበረውን 5 ቮልት አደረጋለሁ 5። ስለዚህ በትክክለኛ አገናኝተናል። አሁን ብሉቱዝ ሞጁላችንን ሁለቱን ኬብል አገናኝተናል። ኔጌቲቭ ፖዚቲቭን እንደምታዩት በትክክል ሰርቷል ማለት ነው። ይሄ በቃ ሬጉሌተሩ አሰራው ነበረ። እኛ ግን 5 ቮልት ሰጠን
እንዲሰራ አድርገናል ማለት ነው። ስለዚህ እናንተ የተቃጠለ ብሉቱዝ ሞጆ ካላችሁ በዚህ መልክ ማሳጋት ትችላላችሁ። ይሄን ቻናል ሰብስክራይብ ማድረግ አይርሱ። በሌላ ትምህርት እስከምንገናኝ ድረስ ቻው፣ መልካም ጊዜ